ስለ እውነት መኖር፣ ክፋት ብቻ በመጽሐፏ እውነተኛ ታሪክ ላይ ያለውን ሁሉንም እውነት ተመልክተናል። እስኪ የመጽሐፉን የመጨረሻ ክፍል ይኸው። ከተሰበሰቡት ከታፈኑት ልጆች ውስጥ መካከል ወንዱ ልጅ ሞቷል። ምን ነው ደነገጥክ? ገለናል አይደል? በጠዋቱ የሞት ዜና ስትነግረኝ ምን ማለት ነበር? ቶማስ፣ እኔ ራሴ ሊፈነዳ ምን እየተፈጠረ እንደሆነ ምን እየሆነ እንዳለ ለራሴ ግራ ገብቶኛል። ቆይ ከልጆቹ ማን እንደተቀነሰ በምንድን ነው ያወቀው? ስለ እውነተኝነቱ ምን ማረጋገጫ? በእርግጥ ማረጋገጫ የለም፣ ግን እውነት ስለመሆኑ አንዳችን ቢሆን ጥርጣሬ ተስፋ ግራ ተጋብተህ ግራ አታጋባኝ።